አብዛኛዎቹ አዲስ የዩቲዩብ ቻናል የሚጀምሩ ሰዎች የሚሰሩት አንድ ትልቅ ስህተት አለ። እሱም ቻናላቸውን ፐርሰናል ቻናል ብቻ አድርገው መክፈታቸው ነው። ይህ ማለት ነገ ቻናሉ ሲያድግ ሰራተኞችን ለመቅጠር ወይንም ቻናሉን ለመሸጥ ብትፈልጉም እንኳን የራሳችሁን ኢሜይልና ፓስወርድ አሳልፋችሁ መስጠት ይኖርባችኋል ማለት ነው። ነገር ግን ይህንን የሚቀርፍ አንድ ነገር አለ። እሱም ቻናሉን ከከፈታችሁት በኋላ ወደ ብራንድ አካውንት መቀየር ነው ማለት ነው። ቻናላችሁ ብራንድ ከሆነ በኋላ የሚሰጣችሁ 4 ጥቅሞች አሉ። የመጀመሪያው ሰራተኞችን ያለ ስጋት ለመቅጠር ነው። ቻናላችሁ ብራንድድ አካውንት ካልሆነ እንደነገርኳችሁ ኢሜይላችሁንና ፓስወርዳችሁን አሳልፋችሁ መስጠት ይኖርባችኋል። ብራንድ አካውንት በኋላ ከሆነ ግን ለዩቲዩብ ቻናላችሁ የምትቀጥሯቸውን ሰዎች የነሱን ኢሜይል ብቻ በመጠቀም የእናንተን ኢንፎርሜሽን ሳትሰጡ ያለ ስጋት መቅጠር ትችላላችሁ ማለት ነው። ለምሳሌ ኤዲተርና ቻናሉን የሚያስተዳድረው ማናጀር ሊሆን ይችላል። ሁለተኛው ደግሞ ቻናሉን መሸጥ ብትፈልጉ ኢሜይላችሁንና ፓስወርዳችሁን ሳትሰጡ መሸጥ ትችላላችሁ ማለት ነው። ሶስተኛው ከግል ስም ነፃ የሆነ ፕሮፋይል ይኖራችኋል፣ ስፔሻሊ አውቶሜሽን የምትሰሩ አይነት ሰዎች ከሆናችሁ ማለት ነው። አራተኛውና በጣም ወሳኙ ነገር ደግሞ በአንድ ኢሜይል ብዙ ቻናሎችን ማስተዳደር ትችላላችሁ። ይህም ስፔሻሊ አውቶሜሽን የምትሰሩ አይነት ሰዎች ከሆናችሁ ማለት ነው። ሶ እንዴት ነው ወደ ብራንድ አካውንት መቀየር የምንችለው የሚለውን አጠር አድርጌ ያሳያችኋለሁ። እኔ የማሳያችሁ በስልክ ነው፣ በፒሲም ተመሳሳይ ነው ማለት ነው። ያው አሁን ወደ ስልካችሁ ከመጣችሁ በኋላ ወደ ክሮም ትሄዳላችሁ ማለት ነው። በፒሲም ከሆነ ወደ ክሮም ማለት ነው። ከዛ ልክ ክሮም ላይ እንደገባችሁ 3 ነጠብጣቧን ትነካታላችሁ። በስልክ ከሆነ በፒሲ ቀጥታ ወደ ዩቲዩብ ነው ትገቡት። እዚህ ዴስክቶፕ አፕ ለመቀየር ማለት ነው። ከዛ ሴቲንግ ላይ ትገባላችሁ። ከዛ ሴቲንግ ከገባችሁ በኋላ ሳይት ሴቲንግ የሚል አለ። ከዛ ሳይት ሴቲንግ ላይ ወደ ታች ስታደርጉት ዴስክቶፕ ሳይት የሚል አለ። ከዛ እሱን ከነካችሁት በኋላ ዴስክቶፕ ቪው የሚለውን ታደርጉታላችሁ። ከሪኩዌስት ሞባይል የሚለውን ትታችሁት ማለት ነው። ጀስት እንደ ዴስክቶፕ እንዲሆንልን ማለት ነው። ከዛ ካደረሳችሁ በኋላ እንደዚህ ካደረጋችሁ በኋላ ተወጣላችሁ። ከዛ ቀጥታ ወደ ዩቲዩብ ነው የምትሄዱት። ዩቲዩብ ብላችሁ ሰርች ስታደርጉ ይመጣላችኋል። ከዛ እንደዚህ ይመጣል ማለት ነው። ከዛ አሁን ምንድነው የምታደርጉት? ይቺን ትነኳታላችሁ። ፕሮፋይላችሁን ስትነኳት አንድ ፕሮፋይል ብቻ ነው የሚኖረው። ያው አሁን ይሄን ስዊች አካውንት የሚለውን ስነካው አሁን ይሄ እነዚህኞቹ ሌሎች አካውንት ናቸው። ሚፍታህ ሰይድ ፕሮቶኮል በሚለው ኢንሳይድ ጃፓን ሊቪንግ የሚለው ቻናል ብቻ ነው ያለው ማለት ነው። ሶ እንደዚህ ከሆነ ትመለሳላችሁ። አንድ ቻናል መሆኑን ማረጋገጥ አለባችሁ ማለት ነው። ከዛ ትነኳታላችሁ ይቺን ፕሮፋይሏን። ከዛ ሴቲንግ ወደምትለዋ ትሄዳላችሁ እዚች ጋር ማለት ነው። ከዛ እሱን ከነካችሁት በኋላ ክሬት ኤ ኒው ቻናል የሚለውን ትነኩታላችሁ አው እዚህ ጋር። ከዛ አዲስ ቻናል እንከፍታለን ማለት ነው። ከዛ ስም ትሰጡታላችሁ። ጀስት ሚፍታህ ሰይድ ልበለው። ሚፍታህ ሰይድ አልኩት። ከዛ ራሱ ሰጠው ክሬት ቻናል አልኩት ማለት ነው። አንድ ለራሱ ይሰጠዋል። አሁን እዛ ቻናል ላይ አዲስ ሚፍታህ ሰይድ የሚል አካውንት ከፍተናል ማለት ነው። ሶ ይሄንን ስትነኩት ፕሮፋይሏን ነካ ካደረጋችሁ በኋላ ስዊች አካውንት ስትሉት ሚፍታህ ሰይድ እና ኢንሳይድ ጃፓን ሊቪንግ ሂስትሪ የሚል 2 ቻናሎች አሉ ማለት ነው። ሶ አሁን ወደ ዋነኛው ቻናላችሁ ትመለሳላችሁ። ጃፓን ሊቪንግ የሚለው ማለት ነው የመጀመሪያው የተከፈተበት ቻናል ትመለሳላችሁ። ሚፍታህ ሰይድ የሚለውን ትታችሁት ማለት ነው። አሁን ጀስት ያው ስትነኩት እዛ ቻናል ላይ ነው የሚያመጣችሁ። ከዛ ዋናው ቻናል መሆናችሁን ታረጋግጣችሁ በኋላ ምን ታደርጋላችሁ? ወደ ሴቲንግ ትሄዳላችሁ። አሁን ተመልሳችሁ ማለት ነው። ሶ ሴቲንግ ወደሚለው ከሄዳችሁ በኋላ ቪው አድቫንስ ሴቲንግ የሚል አለ። እሱን ትጫኑታላችሁ። ከዛ እሱን ከተጫናችሁት በኋላ ምን የሚል ይመጣላችኋል? ሙቭ ቻናል ቱ ኤ ብራንድ አካውንት የሚል ይመጣላችኋል ማለት ነው። ሶ ያንን ቻናል የመጀመሪያውን ቻናል ወደ ብራንድ አካውንት እንከፍተዋለን። አሁን እንትን ያለውን አዲስ የከፈትነውን ቻናል ማለት ነው። ከዛ ሙቭ ቻናል እንነካዋለን። ሙቭ ቻናል ቱ ኤ ብራንድ አካውንት የሚለውን እንነካዋለን። ከዛ ሙቭ ስታደርጉት ያንን ቻናሉን እንደዚህ ይመጣላችኋል። ይቺ ሪፕሌስ የሚለው ማለት ነው። ከዛ ሪፕሌስ ታደርጉታላችሁ ያን ጃፓን ሊቪንግ የሚለውን ቻናል ወደ ሚፍታህ ሰይድ የሚለው አዲስ ወደ ከፈትነው ቻናል ሙቭ ታደርጉታላችሁ ማለት ነው። አሁን እዚህ ጋር ነው ያለው ፖይንት ማለት ነው። ችግሩ ምንድነው? አሁን እነዛ ቻናል ሞኔታይዝ የሆነ ቻናል ወይንም ቪዲዮ የተሰራበት ቻናል ሙቭ ቢደረግ ምንድነው ችግሩ? ሌሎች ሰዎች ላይ ሰብስክራይብ ያደረጋችኋቸው ሰዎች ኮሜንት ያደረጋችሁት ሁሉም ነገር ይጠፋል አንደኛ። ከዛ ሪፕሌይ ያደረጋችኋቸው ነገሮች ሰርች ሂስትሪያችሁ ጊፍት ምናምን ነገር ከተሰጣችሁ ሁሉም ነገር ይጠፋል ማለት ነው። ሶ ለዚህ ነው መጀመሪያ ላይ ወደ ብራንድ አካውንት ቀይሩት የሚባለው ማለት ነው። ከዛ አይ አንደርስታንድ ትላላችሁ ይሄንን። ከዛ ዲሊት ቻናል ትሉታላችሁ ማለት ነው።
ከዛ ልክ እንዳደረጋችሁት ሙቭ ቻናል የሚል ይመጣላችኋል። አዲስ URL አዲስ ኔም ይሰጣችኋል ማለት ነው ለቻናላችሁ። ከዛ ሙቭ ይሆናል። ብራንድ አካውንት ከፈታችሁ ማለት ነው ባጭሩ። በተሳካ ሁኔታ ቀይራችሁታል ማለት ነው። አሁን ብራንድ አድርገን ጨርሰናል አካውንታችንን። የትኛው ነው ብራንድ አካውንት የሆነው የሚለውን ለማረጋገጥ ወደ ስዊች የሚለው ትሄዳላችሁ። አሁን ለምሳሌ ብራንድ አካውንት የሆነው ኢንሳይድ ጃፓን ሊቪንግ የሚለው ነው ማለት ነው ብራንድ አካውንት የሆነው። ትመለሱና ትነኩታላችሁ። ይሄንን ወደ ኢንሳይድ ጃፓን ሊቪንግ የሚለውን እንገባለን። ከዛ እዛ ከገባችሁ በኋላ እዛ ስትገቡ ምንም አይነት ዳታ አይሰጣችሁ ማለት ነው። እንደነገርኳችሁ ያው ሰርች ያደረጋችሁትን በሙሉ ሁሉም ነገር ይጠፋል። ከዛ ቀጥታ ትሄዳላችሁ ወደ ዩቲዩብ ስቱዲዮ ትሄዳላችሁ። ዩቲዩብ ስቱዲዮ ከሄዳችሁ በኋላ ዌልካም ቱ ዩቲዩብ ስቱዲዮ ይላችኋል። ጀስት ኮንቲኒው ትሉታላችሁ። ከዛ ሲቲንግ ትሄዳላችሁ። ሲቲንግ ከሄዳችሁ በኋላ ፐርሚሽን የሚል ይመጣል ማለት ነው። ከዛ ፐርሚሽን የሚለውን ስትነኩት ምንድነው አሁን እዚህ ጋር ያው ይሄ ቻናል ቪዲዮ ኤዲተሮችን ሶሻል ሚዲያ ማናጀር ምናምን ማስገባት ትችላላችሁ። የነሱን እንትን ተጠቅማችሁ ማለት ነው። እንዴት ነው የምታስገቡት? ይቺ ማኔጅ ፐርሚሽን የሚለውን ትነኩታላችሁ። አሁን ወደፊት ይጠቅማችኋል ማለት ነው። ከዛ ማኔጅ ፐርሚሽን የሚለውን ከነካችሁት በኋላ እንደዚህ ያመጣላችኋል። ከዛ አድ ታደርጋላችሁ። ይሄንን አላችሁበት ቻናል ላይ ሆናችሁ ይቺን አድ የምትለዋን ከነካችኋት በኋላ ያው እዚህ ጋር ኢሜል አስገቡ ይላችኋል። የቪዲዮ ኤዲተር ሊሆን ይችላል፣ የሶሻል ሚዲያ ማናጀሩ ሊሆን ይችላል። ከዛ ካስገባችሁ በኋላ ሮል ትሰጡታላችሁ። ቹዝ ሮል የሚል አለ እዚህ ጋር። ከነካችሁ በኋላ ኦነር ማድረግ ትችላላችሁ፣ ማናጀር ማድረግ ትችላላችሁ እንደነገርኳችሁ ማለት ነው። ኦነር ካደረጋችሁት ሁሉንም ነገር ያጠቃልላል ማለት ነው። ማናጀር ካደረጋችሁት ግን ኮሜንት ይመልሳል፣ ቪዲዮ አፕሎድ ያደርጋል ምናምን ማለት ነው። እነዚህ ነገሮች ይመልሳል። ከዛ ማናጀር አድርጋችሁ ኢንቫይት ትሉታላችሁ ማለት ነው። ኢንቫይት ስትሉት ኢሜል አስገብታችሁ ይመልስላችኋል ማለት ነው። ነገር ግን እንደነገርኳችሁ ፐርሰናል አካውንት ላይ ይሄ የለም። ቀጥታ ኢሜላችሁንና እንትናችሁን ፓስወርዳችሁን ሰታችሁት ነው። ነገር ግን እዚህ ላይ ኢሜላችሁንም አትሰጡትም ለቪዲዮ ኤዲተሩ ወይንም ለሶሻል ሚዲያ ማናጀሩ ማለት ነው። ኢሜላችሁንም አትሰጡትም እንትንም አትሰጡት። ጀስት ትጋብዙታላችሁ፣ ትፈቅዱለታል፣ ማኔጅ እንዳደርግ ትፈቅዱለታላችሁ። ከዛ በፈለጋችሁበት ሰዓት ማስወጣትም ትችላላችሁ ማለት ነው ያንን ሰውዬ። ከዛ እንደዛ ካደረጋችሁ በኋላ ደን ብላችሁ ትጨርሳላችሁ ማለት ነው። እንደዚህ አድርጋችሁ ሎንግ ተርም የሆነ ነገር ብታስቡ የተሻለ ይሆናል ማለት ነው ጋይስ። ሌላው ደግሞ ከዛ ይሄ እንደዚህ ካደረጋችሁ በኋላ ቻናል ሂስትሪ ከገነባችሁ በኋላ እንደዚሁ ሌላ አድ እያደረጋችሁ ሌሎች ቻናሎችንም መጨመር ትችላላችሁ ማለት ነው። ለጊዜው አዲስ ቻናል ከሆነ ቻናላችሁ ከብራንድ አካውንት ውጭ ሌላ ክሬት እንድታደርጉ አይፈቅድም። ምክንያቱም ቻናላችሁ አዲስ ስለሆነ ማለት ነው። ቢውልድ ማድረግ አለባችሁ ሂስትሪ። እንደዛ አድርጋችሁ በጣም ብዙ እስከ 100 ድረስ ቻናል መክፈት ትችላላችሁ ማለት ነው። አይ ቲንክ ቪዲዮ ጠቅሟችኋል ብዬ አስባለሁ ጋይስ። ጠቅሞኛልና ወድጀዋለሁ የምትሉ ከሆነ ላይክ እና ሰብስክራይብ ማድረግ ትችላላችሁ። እዚህ ጋር ደግሞ የዩቲዩብ አውቶሜሽን ፉል ኮርስ ሰርች የላችኋለሁኝ። እዛ እንገናኝ።